አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ነባሮች ደግሞ አስተያየታችሁን ጻፉልኝ። ዛሬ ቀለል ያለች ሾርባ ልሰራ ነው። ሾርባ ሹሽበራ ይባላል። አብራችሁን ቆዩ። እዚህ ሽንኩርት እያቁላላሁ ነው። ዘይትና ሽንኩርት አድርጌ እያቁላለሁ ነው እና ተመልሼ እመጣለሁ ውዶችዬ። ያው ጊዜ የማቀርብላችሁ ቀለል ያለ ነው። ቀለል ያለ ሾርባ ነው፣ ከስጋ ከዶሮ ነፃ ማለት ነው። በነገራችን ላይ ሴትዬ ስለማፈልግ ነው፣ የኔ ስጋ ዶሮ አትፈልግም እና ዝም ብዬ ነው የምሰራው። ቀለል ያለች ነው የማቀርብላችሁ እና ተከታተሉኝ። ተመልሼ እመጣለሁ ውዶችዬ። እዚህ ቲማቲም አዘጋጅቻለሁ። ቲማቲም ልፈጭ ነው። ለሾርባው ቲማቲም ያስፈልገኛል ማለት ነው እና ይሄን ፈጭቼ ተመልሰን እንገናኝ። ድምፁ እንዳይረብሻቸው ነው እንጂ ፈጨው ነበር እዚሁ ማለት ነው። ይሄው ፈጭቻለሁኝ። ይሄን ይመስላል ቲማቲሙ። ቲማቲሙን ፈጭቼ ጨረስኩኝ ማለት ነው። ይሄን ይመስላል ቲማቲሙ። ቲማቲሙን ፈጭቼ ጨረስኩ። አሁን ዳይ ወደ ሽንኩርቱ ማለት ነው። ይሄው የፈጨሁትን ቲማቲም ጨምሬያለሁ ማለት ነው። ቲማቲሙን ጨምሬያለሁ። ያው እንግዲህ ግብአቶቹን ነጭ ሽንኩርት፣ ትንሽዬ ሳልሳ፣ ማጅ ጨምሬያለሁ። ይሄ ከበሰለ በኋላ ተመልሰን እንገናኝ። ብዙም ወቅት አይወስድም፣ በደቂቃ። ሹሽበራ የሚባለው ደግሞ በየቤታችሁ የተለያየ ስም ኑሮት ነው እንጂ አታውቁትም ብዬ አላስብም። ታውቁታላችሁ ውዶችዬ። ሹሽበራ የሚባለው ይሄ ነው። ሹሽበራ የሚባለው ማለት ነው ይሄ ነው። ታውቁታላችሁ ብዬ ተስፋ አደርጋለሁ። ይሄ ነው የሾርባው እንትን ማለት ነው። አሁን የምሰራው ይሄ ነው። ይታያል ብዬ ተስፋ አደርጋለሁ። እና ሹሽበራ የሚባለው ይሄ ነው። የሾርባው ኸልጣ ይሄን ይመስላል። አያችሁት? በጣም ያምራል። በቃ አሁን ይሄ እየፈላ ነው። እሱን መጨመር ማለት ነው። እንግዲህ ሹሽበራውን መጨምሮ የተወሰነ ከበሰለ በኋላ ኩስበራ ደግሞ አሳያችኋለሁኝ የቀረው ማለት ነው። እና ኑ ቶሎ ሾርባ እንዲጠጡ ሰምታችኋል። አያችሁት? እየፈላ ነው። ፍልፍል እያለ ነው ውዶችዬ። ሀባይብ ተመልሼ መጥቻለሁ። በቃ አሁን ሊጨምር ነው ሹሽበራውን ማለት ነው። ሹሽበራውን ልጨምር ነው። ተከታተሉኝ። በጣም ቀላል 5 ደቂቃ ራሱ አይወስድም። ቪዲዮውን ርዘም እንዳደረገው ብዬ እንጂ ደቂቃይቱ በጣም አጭር ናት። በደቂቃ ነው የምደርሰው። ፍሬዘር ነው የተቀመጠው፣ ለዛ ነው ቶሎ ይበስላል። እና ወዶችዬ አበረታቱኝ፣ ላይክ ሸር አድርጉልኝ። ከጎን የሆናችሁ ለምታበረታችሁ በጣም አመሰግናለሁ። አዲሶችም ላይክ ሸር እያደረጋችሁ ሰብ እያደረጋችሁ አበረታቱኝ። አብሽሩ፣ ሁላችንም እንደጋገፍ እላችኋለሁኝ ውዶችዬ። ስለተከታተላችሁኝ አመሰግናለሁ። ከበሰለ በኋላ ደግሞ እንገናኛለን። አሁን ለጊዜው ጨምሬያለሁ፣ ይብሰል የተወሰነ። ከዛም በኋላ ደግሞ አሳያችኋለሁ ሲበስል ምን አይነት እንደሚሆን ማለት ነው። እና አብራችሁኝ ቆዩ፣ እንዳትሄዱ። ሰምታችኋል ውዶች። ሾርባው ይሄን ይመስላል። ሾርባችን ይሄን ይመስላል። በጣም ሽታው በጣም የሚጥም፣ ጣዕሙ ራሱ በጣም የሚጥም። ገና አልቀመስነውም። አያችሁት? እንደዚህ ይሄን ይመስላል ሾርባው ማለት ነው። ይሄን ይመስላል። በቃ አሁን ከሱፍራው ስጨልፍ የመጨረሻ አሳያችኋለሁ። በቃ ጨረስን፣ በሰለ። በቃ ጫውን እስኪ ቅመሱና ንገሩኝ። ጫውን እናንተ ቅመሱ፣ ከዛ መብዛትና ማነሱ ማለት ነው። እዚህ መልኩ ደርሷል። እላውን የድንብላል ቅጠል ወይም ኩስበራ ነው ያደረኩበት እና ይሄን ይመስላል። ሰርታችሁ ሞክሩት። ግን አዩ መካን አታገኙትም እንትኑን
በእንትን ነው የሚገዛው በጠለባት ማለት ነው። ያው ከቤታችሁ ካለ ሞክሩት፣ ይጠፋችኋል ብዬ አላስብም። እና አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ክበሩልኝ። ስለነበረን ቆይታ በጣም አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።